አዎ ብሌን ቴክስት ደረሰኝ። ጎበዝ የኔ ጀግና፣ በደንብ አጠራቅመሻል እኮ። ማሻአላ። ምን በእግዚአብሔር ፍቃድ ማለት ነው አይደል? አረብኛ እያስተማርሽ መሆኑ ነው? ይኸው እንደውም መጣልሽ። ታወሪያለሽ? አይ በቃ ደጋግሞታል መሰለኝ። ወይ ደውልልሻለሁ። ሌላ ቀን እናወራለን። እሺ። ምነው ምን ሆንክ? ትንሽ ደክሞኛል። ምነው አዲስ ነገር የለም? ያው ነው እባክሽ፣ ቦታ አላዘጋጀንም። ወር 2 ወር ታገሱ ነው። ምቀያ ሰው እንደሆነ ነው። ሰው እንደሆነ መሆን እኛስ እንታገሳለን። ሲሳይ ይታገሰናል ወይ? እስቲ መጣው ልብስ ቀይር። ሲሲዬ ቆየ ማለት እኔማ እኮ የቀረበ ሰው እስኪ ቢራ አምጣለት። በዚህ ሰዓት ወደ ቤት ልትገባ? ሴትዮዋን ረሳት። አንተ አይደለ እንዴ ዲያስፖራ ገለመሌ ምናምን ነገር ብለህ? ይኸውልህ ያኔ እህቴን አግባ ስልህ ምናምን ልትለኝ እንደ ኧረ አልልህም እንዴ። አታይም እንዴ ጓደኛ ፈልፈላ አግብቶ ፈታ ብሎ እየኖረ ያለው? ይልቅ ያ ተተኪ የተባለው ቦታ እንዴት ሆነለት? እንዴ ምትክ ቦታ ተሰጠው? ፈርሶበት የለም? አላገኘም እንዴ እና ለድሳት ያበደርከውን ከፈለ? 2 ወር እኮ አለፈው። ጭራሽ የመክፈል አዝማሚያም አላሳየም። እንዴ እና ምን ተሻለ ታዲያ? በቃ እንግዲህ ዘመድ አዝማድ ሰብስቤ በሽማግሌ ጠይቀዋለሁ። እምቢ ካለ ምን ይደረጋል? እንዴ ሽምግልና ከመሄድ በፊት እስቲ ደውልለት እስቲ። አይ መከሬ። ሲሳይ ደወለ። አያነሳ። እስቲ ሄዋን ጋር ደውል፣ ሚጡ ጋር ደውል እስቲ። እሱ ነው ነው አራንሳ ነው። ምን ብዬ ላውራው? ምን ብለህ ታወራለህ? ያው ጊዜ ስጠን ነው። ጊዜ ስጠን? ስንት ጊዜ ስጠን? አመት? 2 አመት? 3 አመት? መቼ ብሩን እንደማገኝ አላውቅም። ጊዜ ስጠን እኮ የሚባለው ብሩን መቼ እንደሚገኝ ሲታወቅ ብቻ። የተናደደ ሰው የሚያደርገውን አያውቅም። አባዬንም ያውቀዋል፣ የብሌንም ጉዳይ ደግሞ ያውቃል። ወደቴን እንዳታከናንበኝ። ያንቺ ዋሰብ አንደኛውን እሱ ይሻለኛል። አያነሳ። እኔ ነኝ ያቀበጥኩት፣ ተለማመጥኩታ። በሚስቱ ለምን አትደውልም? እሱ ተኝቶ ሊሆን ይችላል እኮ። ለምንድን ነው በሷ ስልክ ደውዬ ገንዘቤን የምጠይቀው? እኔ እኮ እህትን አክብሬ እንጂ ሽማግሌ ሰብስቤ ገንዘቤን አንቄ መቀበል አላውቃትም። ደግሞ ታውቃለህ ማቀብ ሚስት። አይ ሲሶ እስካሁን ትወዳታለህ አይደለ? ከውስጥ አልወጣችም። አንተ ደግሞ ምኑን ከምኑ ነው የምታገናኘው? ያ ሌላ ይሄ ሌላ። እኔ እያወራለሁ ስለ ገንዘቤ። ምን እንደማደርግ አሳያለሁ። ነገ በጠዋት ቤቱ ሄድና ገንዘቤን የማይሰጠኝ ከሆነ የሚመጣውን አሳያለሁ። ሄሎ፣ ምንም ቁርስ አበላይቶ እዛ የፈረደበት መስተዳድር ነው። ደግሞ ያ ሲሳይ እንዳያገኘኝ ነው። መጥቶ ነበር? አልመጣም። ግን እስከ መቼ እንደዚህ ይሆንክ? ትንሽ ጊዜ ነው ሔዋኔ። እስቲ ወንድምሽን
ደውይለትና ጊዜ እንዲሰጠን ለሲሳይ ይለምንልን። እንዴት በባ ከባድ እንግዳ ተናንተ አረጋ ማገባ በክርስቲያን ነው ዳይ ጉዳይ እኔን እየተደበቀ እንጂ ይህን የመሰለ ገላ አስትቶ የሚያስኬድ በጧት ጉዳይ ቢሆን ስራ ቢሆን ነው ብለህ ነው የራሱ አይደል ይሄድበታል። አትሳሳች። አያያዙን ካላወቀ ያመልጠዋል። ለማንኛውም ሻይ ቡና ቁርስ ትችላለህ? አያስፈልግም። ቁጭ በይ። ይኸውልሽ የዚህ ጅልባሊ ስራ አንቺንም ይዞሽ ገደል ይገባል። ለአንቺ ብዬ እንጂ አስቢው። ገንዘቡን ሰጠው እኮ አባትሽና ትልልቅ ሽማግሌዎች ባሉበት። አሁን ደውዬ ገንዘቡን ከልክል የሚላቸው ምን እንደሚፈጠር አስበሻል? የምትከናነቡትን ውርደት፣ በተለይ አንቺ ደግሞ የልጁን ጉዳይ አባትሽ ቢሰሙ ምን እንደሚፈጠር አስበሻል? አይደለም እኮ ሲስታቂ በቃ የተፈጠረው ነገር ይኸውልሽ በዚህ 2 ቀን ውስጥ ገንዘቤን የማያመጣ ከሆነ ምንም ነገር ላያደርግ ይችላል። በደንብ ታውቂኛለሽ። ቻው፣ ሰላም። ቤትቶ ሶሽ ገደ አይ ወተት ፋርማሲ መሸጥ ሲገባው ወተት ቢል ወተት ነው። ወየ ሲስቱ አሪፍ ነው። ወደ ስራ እየሄድኩ በጣም ልጅ ምን ነው በሰላም አስፋይ ነው። ደውይለትና እንደው እሺ ሲስቱ ምን እግር ጣለሽ? ሲሳይ ዛሬ በጠዋት ቤት መጥቶ ነበር እና በጣም ተበሳጭቶ ገንዘቤን ካልከፈላችሁኝ አለ። ጭራሽ በ2 ቀን ውስጥ ሽማግሌ ሊልክልሽ። ምን ይሻላል ታዲያ? መክፈል ነው። ከየትም ብለን አምጥተን መክፈል ነው ያለብን ሚጡዬ። አባዬ ደግሞ ምን አይነት ውሸት እንደዋሸ ነው ታውቂያለሽ? በዛ ላይ ደግሞ ሲሳይ ነው እናቴ። አባዬን የትም ብሎ እየገባ ተከታትሎ ቁም ስቅሉ እንደሚያሳየው እርግጠኛ ነኝ። ወይኔ አምላኬ! ቆይ ለምን አይከፍልም እሱ እንዴ? አረ ቆይ ለምን አይከፍልም ግን እሱ? አንተ ደግሞ ኑሮን መክፈል ሳንፈልግ ቀርተን ነው እንዴ? ልጄ ገንዘብ እየላከች ነው እሷ እንዲሁ ሀብታም አድርጋኛለች እያለ በየቦታው ጦሩምባውን እየነፋ አይደል እንዴ ያለው? እውነቱን ነው። ለዛውም ብሩ እንዳይጠፋ ብሎ እኔ ጋር ነው የሚጠራቀመው። በቃ ከዛ አንስተሽ አትከፊም እንዴ? ምን ያህል አጠራቅማለች? አረ ብዙ ነው። እሱማ ወደ 3 ይጣጋል። ወደ 300,000 300,000 ከዛ ላይ 200,000 አንስታችሁ አትከፍሉም እንዴ? እንዴ እሷ ከዛ እስክትመጣ ድረስ ከየትም ተብሎ ይሞላል። አይ እሱን ሳይቀርቶ አይመስለኝም። ምክንያት ይኖረዋል። የምን ምክንያት? እኔ እንጃ።
ጠይቂው እንጂ እንዴ ምንድን ነው ችግሩ? እንዴ በዛ ላይ ደግሞ የምትጎጂው እኮ አንቺ ነሽ። እሱማ እንዴ ዮሴፍ፣ አንተ ዮሴፍ፣ ኧረ ና እንዴ! ሰላም ነው? ምንድን ነው እንደዚህ ሁሉ ሩጫ? የሚያስሮጥ ነገር ይጠፋል ብለህ ነው? እሱማ ምን ይጠፋል እንዴ? የሚጠጣ ነገር ያዛ? ኧረ ምንም። ጆሲ፣ እንዴ ምንድን ነው እንደዚህ የምትሆነው? እንዴ ያሬድ እኮ ነኝ የሚስት ወንድም። ምን ሆንኩ እንዴ? ምንም እኮ አልሆንኩም። እንደማይተዋወቅ እንደ እንዳሰሬ ቅዳሜ ቀን ደሞዝ እንደሚሰጠኝ እንደምሽቆጠቆጠው እኮ ነው አንተ የምትሽቆጠቆጠው። እንግዲህ ምናልባት አንተ ለኔ የምታደርግልኝ ነገር ይኖራል ብዬ ነው። ችግር አለ እንዴ? እንደው ያሬዱ ስሞትልህ ትንሽ ጊዜ እንዲሰጠን ለምንድልህ? አሃ ገባኝ። እንዴ ጠዋት እኮ ሲስቱን አግኝቻት ነበር እኮ በዚሁ ጉዳይ። ወይ ከየት ላምጣ? ከምን ላምጣ? አይመስለኝም፣ አምርሯል። እንዴ ለምን አንተ አትከፍለውም እንዴ? ስማኝ፣ ቆይ ለምን አትከፍልም አንተ? አይደለም 200 ሺህ ብር 10 ሺህ ብር የለኝም። 200 ሺህ ብር አንተ ምን ነው የልጅ 300 ሺህ ብር በህዊ አካውንት ተቀምጦ የለ እንዴ? በሚጡ አካውንት አለ አይደለም እንዴ? በቃ አፍህን ዝጋ ደደብ። ካሁን በኋላ እንደዚህ ስትል እንዳልሰማ እንዴ። ስርዓትን ያዝ እንዴ። ምን ሆነ ነው ሰውየው? እንዴ ዝም ብሎ አቧራ ያነሳል እንዴ? ኧረ ጉድ! እንዲህ ነችና ችግር አለ? ችግር መች ከዚህ ቤት ጠፍቶ ያውቃል? ለያሬድ ምን ብለሽ ነው የነገርሽው? ምኑን? ብሌን ገንዘብ እየላከች መሆኑን ለምንድን ነው የነገርሽው? ራስ አይደለ እንዴ ገና 18 ዓመት ሳይሞላ ልጅ ራሷን ቻለች ምናምን ብለኝ ነገርከው። ከዛ ደግሞ ስለ ብሩ ጠይቀኝ። አለቀ። አዎ ነግሬዋለሁ። የላከችውን መጠን ግን እኔ እንኳን አላውቀውም። ደሞስ ምን ችግር አለው? ከችግራችን አንፃር ብሩ ቢከፈልና እንዳጨርሽ ካላት ምን በወጣት እሷ እኔ ቤቴንም አከራይቼው አዚዤም ቢሆን እኔ ከፍለዋለሁ። የእሷን ብር እንድች ብለሽ እንዳትነቂ ነግሬሻለሁ። ቆይ የእሷ ማለት የኛ አይደለም? አይደለም፣ የእሷ ነው፣ የእኛ ደግሞ የኛ ነው። ስላልወለድሻት ነው። አሁን አፈን ከፈትክ። ድሮስ ልክ ልካችሁ ሲነገራችሁ እንደዚህ ነው የምትሉት። ኧረ እባክህ ና ማነህ? ናይን በሙሉ ሰድና ትኩስ ነገር ይዘልና ትኩስ ነገር ይምጣለን። ትኩስ ነገር አይ ያሬዱ ያቺም ነዋ። ታዲያ አንተ የማታመጣብኝ ነገር የለም። ሞኝ መጠጥ መለኪያው ትልቅ ነው ሲባል አልሰማህም? ምን አለ በዚህ ጠርሙስ ጂን መጠጥ ቢሰጥ? ያሬድ ዛሬ ነው ይደውቃ ደስ ያሰኘኝ የሆነ ግን አሁን ልትሄድ ሲሆን ደበረኝ። ታውቃለህ ቢበዛ 6 ወር ነው የምቆየው። አይዞህ ያሬድ ፈርናንዶ የነካው መኪና ይሄዳል ተገዶ። አንተ ግን መኪና ትነዳለህ አይደለም። ዋናው ይኑር እንጂ እንደ አምባሳደር ከኋላ ቁጭ ብለህ በዚህ ታጠፍ በዚህ ብቻ ዋናው ነገር ያን ድንጋይ ዛሬ ቀልቡን ገፈ ስላባረርክልኝ ደስ ያለ በእውነት ያለ ኮርቼ ወዶ ሳይሆን በግዱ ገንዘቧን ይጠፋታል። ብቻ አንተ ስለ አባዬ እያነሳ ጃስ በላቸው፣ ስለ ጩጯም ጭምር። የዚህ ሰዓት ችኳ ከቀበረችበት ብሩን አውጥታ ነው የምትሰጠው። እኔ እሷን ማስጨነቅ አልፈልግም። ሁለት ወዶ አይሆንም። እሷን ካልክ ገንዘቡን መጠየቅ አቁም፣ ወይም ደግሞ አፉ በል። ማ እኔ ለሱ ምረት ማረገው ገና እሱ በላይፌ እንደቀለደ በላይፉ ነው የሚቀለድ። አንጀቴን እንዳቃጠለ አንጀቱን ነው ማቃጠል። ገና ብዙ ቀረኝ ገና። ኧረ ሲፍታ እስከ ዛሬ ቂም ይዘሃል። የዛን ጊዜ ጉዳይ
አይ በፍጹም እኔን ያረኔ ልክ ትናንትና የሆነ እንደተደረገ ጭንቅላቴ ውስጥ ታየሽ። በሆድ ቂም ይዘህ ነዋ ሲስቱንም መንጩ ይበላህ። ያሬድ በቃ ተወኝ። አረ በቃ ማነው ጅኑን አምጣልን እስኪ። በቃ አትናገር። ስልካችሁ ተነስ፣ ቁርስ ደርሷል። ሄሎ ማይ አሁን ማይ ከ180 እስከ 200 ሺህ ብር አውጥተንበታል። አረ ምንም አያስፈልግም፣ ብቻ በጸሎት አግዥ። ሄሎ ያሬዳ፣ እንዴት አደርክ? ብሮ ሲሶ የሰው ልጅ በጠዋት ተነስቶ ስራው ላይ ፎክ ተክ ይላል። አንተ ተኝተሃል አይደለ? ኧረ በፍጹም የኔ ጀግና፣ ይኸው እኔ ገና ካልጋ ለመውረድ እየታገልኩ ነው። አራዎ በጣም ዘንበህ ነበር ማታ አይደል? በእናትህ ምን ተፈጠረ? አጠፋው እንዴ? አጠፋው እንዴ? ነዘነስከኝ እንጂ። በምን ምን አልኩ? ኧረ ምን ማትለው አለ? ምን ቀረ? ዋልከባቸው አደርክባቸው እንጂ። እነማንን? ኧረ እባክህ ምንም አላቅም እያልከኝ ነው? በእውነት ውቢት ትሙት አላቅም። ኧረ ዝም በል አንተ። እንዴ ውቢት ትሙት ይላል እንዴ? ደፋ እህቴን ከነሼባ ባለው። በስመ አብ ውቢትንማ ተወው፣ አንዘላዘልካት። ዲያስፖራ ሚስትህ እኮ አትመስልም እኮ። እንደው ዝልዝል እኮ ነው ያረካት አንተ። ወይኔ ጉዴ! አለች እንዴ አብረህ? ኧረ የለችም። የሚመጣ ከስተመር ነበር፣ እሱ ልትቀበለው ሄዳለች። እንዴ ማታ አንተ ቄጤማ ሆነ ስታይ እንዴ ምን ታርግ እንጂ ራሷ ትሂድ እንጂ። አይ እሺ አሁን እሱን ተውና፣ አሁን የደወልኩልህ የጋሼን ስልክ እንድትልክልኝ ነበር። የጋሼን? የአባዬን ምን ሊሆነ እንዴ? ያ ሁሉ አውርተን የአባዬን ስልክ ሰጥና ታወራለህ አላልከኝም እንዴ ትናንት? ቆይ መጀመሪያ ራሷን አውራት። እንዴ ሲስ ምን ሆነሃል እንዴ? አመረርክ እኮ። እኔ ምን ብዬ ነው ማውራት? እንዴ እሱ እኮ መክፈል አልቻለም። በዛ ላይ ውቢት ብትሰማ የሚፈጠረውን ነገር አስበዋል። በቃ ወይኔ ላውራትና እምቢ የምትል ከሆነ የሚቀጥለው እርምጃ ወይ እሱ ይሆናል። አረ ያሬዶ ታዲያ እሺ ምን ይሻላል? ቆይ ግድ የለም እሷን ላውራትና የራሷ ምርጫ ሊሆን ይችላል። በቃ እንዴ እምቢ ካለች እኔ ቁጥሩን እሰጣለሁ። እሺ በቃ ለእሷ ደውል አውራትና ደውልኝ። አረ እንዲያውም እመጣለሁ ጋራጅ ብላኝ ነበር። ቆይ ትንሽ ስራ አለችኝ። እሷን ፏ አድርጌ ደውዬ ነግራትና እሷ የምትወስነውን ትወስን። እሺ ቻው። አለፋታቸው ይቀልዳሉ እንዴ? ብላንች ምንድነው ተከስክ? እየበላሁ ነው። እኔ የምልሽ እዛ መስተዳድር ዋናው ኃላፊውን ሲሳይ ያውቀዋል። እስቲ እንዲደውልለት አድርጊ። ይሻላል ልደውልለት? እኔ እኮ እንዳልደውል
ስለ ብድሩ ነው የሚያነሳብኝ። አይ ግን እንደዚህ መደባበቅ የሚያዋጣ አይመስለኝም። መጋፈጥ ነው የሚሻለው። ለማንኛውም ግን እሺ እደውልለታለሁ። እሺ ሲሲዬ እንዴት አደርክ? ሄሎ እንዴት አደርሽ? ምን እባክሽ ከወንድምሽ ጋር እኮ ማታ ስንበዛበዝ አደርን የሽኝት ብለን። በቃ ይሄ ነገር አያበቃም አይደል? አይ ሰበብ እናንተ በትንሹም በትልቁም በቃ ስትዘሉ ነው አይደል የምታድሩት? ይሄ ጨዋታሽ እኮ ነው የናፈቀኝ። እንዴት ነሽ? ደህና ነኝ ሲሲዬ። ስማኝማ። ወዬ እዛ መስተዳድር የነጆሲ ቦታ መረጣው ላይ ያለውን ሰውዬ ታውቀዋለህ አይደል? አቶ ወርቁ ይባላል። ምን ነው? ጎሽ በቃ አሁን ደውለህ ንገርልኝ የጆሲ እንዲያስቀድሙልኝ። ምን ችግር አለው ሄዊ? ኧረ አናግረዋለሁ። ለአንቺ? እሺ በጣም አመሰግናለሁ ሲሲ። ኧረ ምንም ምስጋና አያስፈልገውም ሄዊዬ። ባይሆን እንደዚህ አጣድፌ ወደ ስራ አስገብቼ ያ ገገማ ሽማግሌ ባልሽን ብድሬ እንዲከፍል ላድርገው። የኔ ጎረምሳ ባሌ ለቀቅ እና መቼስ ያየ ይፍረድ መቼም። ለማንኛውም እሺ ይህ ስብሰባ ምናምን የሚለውን ጣጣ ሳይጀምሩ አሁን ልደውል። ቶሎ በል በቃ። እሺ ቻው። ደወልሽለት? ምን አለ? አሁን እንደው አውቀዋለሁ ወርቁ ነው የሚባለው ስሙ አለኝ። ግን ከድምፁ ምን ተረዳሽ? አልተቀየመኝም አይደል? አረ በፍጹም። እንደውም አሁን ደውዬለት ስራችሁን በጊዜ ጀምራችሁ ብሬን ትሰጡኛላችሁ ነው ያለው። አምላኬ ሆይ ከዚህ ሰውዬ ውርደት ጠብቀኝ። ጨርሰሻል አይደል? እንውጣ። በቃ እሺ እንውጣ። ሄሎ ወርቁ፣ ስልክ አይነሳም እኮ። ስማ እዚህ ክፍለ ከተማ ሆነ እንደዚህ ያላነሳ ያልክ ሚኒስቴር ቢሮ ብገባ ምን ልታደርገን ነው? ፈልጌ ነበር መጣሁ አሁን። እሺ እሺ ሲስ እናው ምንድነው የምትለኝ? እባክህ ተቸግረን እኮ ነው። አንድ ጓደኛዬ ተቸግረና አማላጅ ልኮኝ ነው። ባለፈው የኮሪደር የፈረሰበት ዮሴፍ ብርሃኑ ይባላል። እሱ ታዲያ ኮታው ላይ ተካቷል ነበር እንዴ? አሁን በአሁኑ ሳምንት እኮ ይሰጣቸዋል። አረ ይኸውልህ ዋናው ነገር ምን መሰለህ፣ አሁን ክፈሉ ቢባልም እጁ ላይ የሚከፍለው ብር የለውም። ስቴትመንት ማሳዩ ቢባል የሚያሳየው ነገር የለም። ስለዚህ ትንሽ በሚቀጥለው ዙር ገፋ ብታደርግለት ባይሆን ለሱ እኔ እቀጣለሁ። አይ ሲስ ባለፈውም እኮ ልጅቱን ጉዳይ ጨርሼልህ እንዲሁ እቀጣለሁ ብለኝ ሳትቀጣ ነው የቀረው። አዎ ይገባኛል። ይኸውልህ አጋጣሚ ነገሮች ስላልተመቻቹ ነው። ግድ የለም አሁን ሁለቱንም አንድ ላይ አካውንት ላክልኝና ሁለቱንም እልክልሃለሁ። ደግሞ አደራህን ቢሮ መምጣቱ አይቀርም። ከሲሳይ ጋር አውርተን ጨርሰናል ብለሽኝ ነው። እሺ ይሁን። አካውንት ላክልኝ።
እያየሁት እኮ በጭንቀት ሊሞት ነው። ምን ባረግ ይሻለኛል? ሄሎ፣ ምን ፈለክ? የት ነው? እሺ፣ ምን ፈለክ? መጀመሪያ ምንም ታልሽ? ምንም አልፈልግም። አሁን ቶሎ ላውራና ልጅ ምኑ ጊዜ ስጠናለ እምቢ አልክ። ከዛ በኋላ ደግሞ እናወራለን። ይኸው መጣሁኝ። አውራና ልሂድበት። ይኸውልሽ ገርምሻል። የአባትሽን ስልክ ዛሬ አግኝቼው ነበር። አንቺ ባትመጪ ኖሮ ደውዬላቸው ከእሳቸው ጋር ጨርስ ነበር። ኖ እንድትደነግጭ እኮ አይደለም። ይኸውልህ ቀጠሮ ያስፈልገው እኮ ለዛ አይደለም። እና ምን ማውራት ፈልግ? ኖ ወሬ አይደለም። ወሬ ቢሆንማ እዛው በስልክ እንጨርሳል ነበር እንዴ። እሺ ምን ፈለግ? አየሽ፣ አሁን ቀጥተኛ ጥያቄ ወይን አምጪ እስኪ። ከዛ በፊት የብድር መክፈያ ጊዜው ምን ያክል እንዲራዘም ነበር የፈለግሽ? ወር ወይም 2 ወር። ምክንያቱም ያሬድ ከዛ በኋላ ነው ክፍያ የሚለቀቅለት። ኦ እሱ ነው እንደሚከፍለው። እንዴት አይነት ምርጥ ወንድም ነው እባክሽ። በቃ ለ2 ወር ተፈቅዶልሻል። ሲሲ በጣም ነው የማመሰግነው። እውነት ከዚህ በኋላ ኃላፊነቱ ይሄን። ቆይ እንጂ ቅድመ ሁኔታ አለ። ይኸውልሽ እዚህ አብረን እንጠጣለን። ከዛ ያማረ የተዋበ ላንቺ የሚመጥን ጸጥ ያለ ቦታ ለብቻችን ሆነን የፍቅር ጊዜ የምናጣጥምበት ቦታ አዘጋጅቻለሁ። እዛ እንሄዳለን። ከዛ ለ2 ሰዓት ያክል ከኔ ጋር ታሳልፊያለሽ። ለ2 ወር ራዘምልሻል። እባክህ ተው ሲስ፣ እንደዚህ አታርግ። ምርጫው አንቺ ነው። ጨርሽ። ባይዛዊ ብር እንዳበደርከን ባለቤት ታውቃለች። ጉዳዩን አልተወውም ማለት ነው። አይገርምም? ቂመኛ ነው ማለት ነው። አይ ታውቃለህ፣ አውቃለሁ የምታስመስል። ምን ላድርግ? ያሰመርኩበትን ያው ያለኔ ፍቃድ 200,000 ብር ወጥቷል። ስታይ ሞኝ ይመስላል። ዝጋ አንተ። ለልጄ ምን ያህል መስዋዕትነት እንደከፈልን አንተም እኔም እናውቃለን። ሄሎ ሲስ፣ ያው ነኝ።